ቀን ፍታኝ ብዬ መጣሁ። ወሰኛው ድብን ማረገው ሰው ነው የምትፈጀው? ልፈጅ 7 ሰው ይቀረኝ ነበር። አዎ። እንዴት አድርገህ ነው የምትፈጃቸው? እያመጣሁ ገላቸዋለሁ። በድንግል ማርያም ስም በድንግል ማርያም ስም በድንግል ገዳዩ ስሟን አይጠራም። አያችሁ፣ ገዳይ የነበረው ስሟን አይጠራም። እንግዲህ በስሟ የምናሸንፍበትን ኃይል ስላጣን ገዳይ ሆነ። በድንግል ማርያም ስም በድንግል ማርያም ስም አይሰራም እኮ አልኩ። በድንግል ማርያም ስም በድንግል ማርያም ስም በድንግል ማርያም ስም በኪዳነ ምሕረት ስም በኪዳነ ምሕረት ስም እታዘዛለሁ። እዚህ ነው። በስላሴ ስም እታዘዛለሁ። ሰይጣንና አጋንንት ነው። ቃልቻ ነኝ፣ አላልቦቲ ነኝ፣ ወሰንጋላ ነኝ፣ ጠቋረባ ቡሌ ነኝ፣ መኛ አዳሪ ነኝ፣ በሻለዲ ነኝ። ማንኛው ልጆቿን ጨርሻለሁ። አሁን ደግሞ 7 ልጅ ቀርቶኝ ነበር። ስንት ልጅ ጨርሰሃል? 3 ልጅ አፈር አስገባሁ። እህቶቿንም አፈር አስገባሁ፣ ልጆቿንም አፈር አስገባሁ። እህቶቿን አሁን ደግሞ 7 ልጅ ቀርቶኝ ነበረ። አሁን ያቀድኩት አቀድከው? አዎ። እንዴት እያደረክ ነው የምገላቸው? እንቃረጋቸዋለሁ፣ አፈር አስገባቸዋለሁ። ቡዳ ጥላ ወጊም ይሆናል። አንዳንድ ጊዜ ሌላ ማንም ሳይልከው በራሱ ጥቃት ይፈጽማል። ምን የልጅ ልጅ ነው የኔ ልጅ ነው። አንድ ልጅ ነው የሰጠኝ። ሌሎችም ሁሉ እኔም በሽተኛ ሆንኩ። ከእሷ ጋር እሷን አስታምማለሁ። 11 ልጅ አፈር አስገባሁ። 11 ልጅ አፈር አስገብቻለሁ። ስንት? 11 ልጅ የእሷን ነው የሚለው። እያስወረደኝ ሞቱ። በቃ ስንት ልጆች? 10 ይበልጣሉ። ከ10 ይበልጣሉ። 10 ይበልጣሉ። አዎ። 11 ልጅ ታስወርዳለህ? አዎ፣ አስወርዳለሁ። ስራዬ ነው እኮ እኛ ስራችን ነው። እንዴት ነው ስራ የሚሆን? ስራችን ነው። አሁን ይሄ ልጅ ነው እኮ ጸሎት ያደርጋል። ይሄ እኮ ነው። የቱ? ይሄ የልጇ ልጅ ይሄ ነው የቀረው። የቱ? ይሄ ጸሎት እያደረገ እስካሁን ያቆየኝ እንጂ ንቅል አደረጋት ነበር። እሷን አፈር ላስገባ ልጇን ቀድጄ ሁለመናዋን ይሄን ደግሞ ፕረስ ላረግ ነበር። ጠጠር አለ ተብሎ ግን ለምን ነው ሰው የምታጠፋው? ለምንድን ነው? ስራችን ነው። አዳልሞቲ ነኝ። ባለወርቁ ሎቲ አዳልሞቲ። አዎ፣ ባለወርቁ ሎቲ አዳልሞቲ፣ ባለወርቁ ሎቲ። ወሰንጋላ ያሰረው ሽቦ የማይላላ እያልኩ ነው። ያሰረው ሽቦ የማይላላ ወሰንጋላ አዳልሞቲ፣ ባለወርቁ ሎቲ እያልኩ ነው እኮ የምጠራው። ነው እንዴ? እንደሱ ነው የምጠራው። እንደሱ እያልኩ ነው የምጠራው። እኔ አሁን እኮ አፈር ላስገባት ነበረ። አሁን እኮ ልገላት ፈልጌ ነበር። እዚህም አብረህ ትወለዳለህ? አዎ፣ ሲወለዱ አጠገባቸው ጠጋልና ያዛረጋቸዋለሁ። አሁን ሁሉም ነገር አልሆንላቸው አለ። ደስ አለኝ። አዎ። ትረግማቸዋለህ? አዎ። ምን እያልክ? መኪና በ700,000 ብር ገዝቼ እንዴት አታንቀባረረኝም ስለው እሱ ሸሸ። እረግመዋለሁ። ምን እያልክ ነው የምረግመው? ይድፋ፣ አይሁንልህ፣ ተንከራተት እለዋለሁ። አንደኛውም ልጅ ደግሞ እሱም ደግሞ ታማሚ ነው እንትን ነው ያለው። እሱንም ደግሞ ረግሜዋለሁ። ምን ብለህ ረገምከው? እሱን እኮ እሷ ተወደዋለች። አንተ ምን ብለህ ረገምከው? አንተ አይሁንልህ እለዋለሁ። አልሆነለትም። በሽተኛ ነው። ጉላ ሚካኤል ጎራቢ እንዲህ ነው በቃ የሚያደርገን እንዲህ ነው። አሁን እንግዲህ 10 ልጅ ይሄኛው አሰሩዳል። ይሄኛው ደግሞ በላለሁ እያለን ፎክር የነበረው ሲበላ የኖረ ነው። እድል ሲያጣምም አብሮ ተወልዶ ደግሞ ችግር ነው። ይኸው እንግዲህ የኪዳነ ምሕረት ልጆች የመሆናችን መንፈሳዊ ተስፋ ከእናቶቻችን አንጻር ሲታይ የአዳልሞቲ ልጆች ነው የሆነው ማለት ነው። ስማ
ልጆቹ ሁሉ የአዳልሞት ልጆች ናቸው እያልኩ ነው። አዎ አዳልሞት እያልኩ አርዳለሁ። የጠቋር ግጥምን እስቲ ግጠመው ውስጥ ጠቋር አባቡሌ የወንዙ ገበሬ ኤልና ቡሃ በግ አርድለታለሁ። ያን ቡሃ በግ እናርዳለን። ልጆቹን አፈራገባለሁ። ልጆቻቸውን እድላቸውን ዝግት አድርጌ መኪና የገዛችለትን ልጅ መኪናውን 1 ሚሊዮን ብር ነው የጨረሰው። እንዲሁ ቆሞ ይውላል፣ ይንከራተታል። እሱም አንዱም እንዲሁ ገንዘብ ትሰጠዋለች፣ አይሆንለትም። እንዲህ እያለ ታማሚ ሆኗል። እንደዚህ አድርጌያለሁ። አሁን ለቀት ሄዳለት ነው ሄዳለሁ። ስንት ናችሁ? እኛ 7 ነን። 7 ነን። ጠቋር ቤተ ክርስቲያን ሳሚና በተስኪያን አይ ትተኛለች። አስተኛታለሁ። እንዳትስም። ለምን? እንዳትስም ነው። ወደ ቤተ ክርስቲያን አትሄድም? አዎ። አትፈልግም? አትሄድም እንደ ሚካኤል አዲሱ ሚካኤል ከተሌው በራ ላይ ሲመጣ ጊዜ አይ ብዬ እዚህ ገደል ውስጥ አስገባሃል። ወዴት? እዚህ ወደ ወለቴ ያመጣህ? አዎ። ለምን? እንደ ሚካኤል አጠገቤ ሆና እንዴት አድርጋ ሸሻት? እንዴት ልሸሸው? ሸሸውት ከርሰሌ ሚካኤል የከርሰሌ ሚካኤል እኔ በር ላይ ሆነ። እናት አይደለም ሸሸ እንዴ? ያቃጥለኛል። ጸሎት ሲያደርጉ። ቤቱንስ አከራየችው? ቤቱንም ሸጠው ብትን አረግኩት። እንደ ምንድን ነው ገንዘብ 2 ሚሊዮን ምንድን ነው ባተንኩባት። ስለምን ተፈለገች? እገላታለሁ እንደውም ብዬ ነበር። አሁን አንተ ጋር መጣሁ። እንግዲህ የእናቶቻችን እና የቀድሞ አያቶቻችን ችግር ከዚህ የመንፈስ ፈተና አላመለጠም። እኛ ደግሞ ባሰብን። እነሱስ እንደው በየዋህነቱም ምኑም ብለውት እንደው ብቻ አባብለውትም ምን ብለውም ያውኑ የኛ ደግሞ ቢያባብሉትም የሚባበል አይደለም። እነሱ ተንኮለኞች ባልነበሩበት ጊዜ ነው መንፈሱን የያዙት። እኛ ደግሞ ያው መተተኛ በበዛበት ጊዜ ነው የያዝነው። እና ቢያንስ እንኳ የዛሩ ቢኖርም መተቱ ደግሞ ከመንፈሱ ጋር ተባብሮ ማጨንገፉ ከነሱ የበለጠ ጊዜ አላገኘንም። እነሱ ጊዜ አግኝተዋል። ይሄን ያህል ጊዜ ማግኘት ቀላል አይደለም። የአሁኑ ዘመናችን ሰይጣን ደግሞ ጊዜ የሚሰጥ አይደለም። በሁሉም መንገድ ቶሎ መጨንገፍን የሚያበረታ ነው። ቶሎ ማፋጠን ነው። ቶሎ ምቀኛውም እዚያ ነው። ከሰይጣኑ ደግሞ የበለጠ ሰውም ለሰይጣን ጥሩ ትምህርት ቤት ሆኗል። እሰረው የሚለውን ነገር ይሄ ማሰር ያውቃል። ግን ደግሞ እሰረው የሚል የሰው ቢመጣ የበለጠ ማሰር ይጀምራል ማለት ነው። ያው እንደምታየው እኮ ነው። ከእሷ ጋርም አያስማማኝም። ትምህርቴንም እንዳንማር ነው የሚያደርገኝ እና በቃ እሱ ነው ማለት ሰዋሊ ነኝ፣ አርክቴክትም ነኝ። እንዳንሰራ እንዳንማር ያደርገኛል እሱ እና በቃ ያው ከሰው ጋር እንዳንግባባም ምንድረቃቸውም ብቻዬንም እንደሆንም ያደርገኛል። ቋንቋው ምንም መግባባት አይቻልም ከእሷ ጋር በተለይ ምንም በተአምር አንግባባም ከእሷ ጋር። እንግዲህ እናት ልጅ የልጅ ልጅ እንግዲህ ይሄ ሁሉ ሲሸጋገር ተመልከቱ። መንፈሱ አብሮ ትውልድ ሆኗል። ይሄ ነው ትውልድ የሆነ መንፈስ የሚባለው ለዚህ ነው። እና ቋንቋችሁ መደማመጥ የለም። እኔና ከሷ ጋር በታምር እኔ ምንም በታምር በቃ ቃላት አይገልጹም። ምንም አንስማማም። በቃ በአንድ ሰዓት ውስጥ ቢያንስ 3-4 እንጣላለን በአንድ ሰዓት። ምክንያቱ ግን አይታወቅም። ምንም አይገባኝም። በቃ እኔ ምንም ከሷ በአንድ ሰዓት 4 ጊዜ ትጣላለን። ይሄ በቃ አነሳ ከተባለ ማለት ነው። በጣም ትንሹ ነው ይሄ። የጠብ ቁጥርም እንኳን የለውም ማለት ነው። ምንም በቃ ከሷ ጋር እንግባባም። በቃ ከሷ ጋር ነው ከማይ ጋራ እሷን በጣም ስለምወዳት። የትኛዋን? እማይን ሀያቴን ማለት ነው። ሀያትህን ትወዳለህ? አረ በጣም ነው የምወዳት። መንፈሱ ደግሞ አንተን አይወድማ። አዎ ጸሎት እናደርጋለን። ድርሳነ ሚካኤል ያሳደገኝ ሚካኤል ስለሆነ ከሱ ጋር ድርሳነ ሚካኤል በምንጸልይበት ሰዓት ላይ በቃ ሁለቱንም እንቅልፍ ያስተኛቸዋል፣ እግራቸውንም ይሰብራቸዋል። እሷም እንዳሰግድ ያረጋታል እናቴን። እሷን እማይን ደግሞ እንቅልፍ እንትን ይላታል። በብዙ ህማም ነው የሚቀጣት ማቼ በብዙ ህመም ነው የሚቀጣት። ብዙ ህመም እና ድርሳነ ሚካኤል ሳረግላት ትንሽ ለቃታል። ቁርባንም እንድትቆርብ ያው ከእግዚአብሔር ጋር ሆነ። እንግዲህ ያው እሱን ትወደዋለህ? እሷን የምትወደው አንተስ? እኔ ማንንም አልወድም። ሰይጣን ነኝ፣ አልወድም ማንንም። ታዲያ ለምን ገባህባት?
ለምን ገባሁ? ልጨርሳቸው ነው እንዴ? ስራዬ እኮ ነው መጨረስ፣ ለመጠጣት። ሀብታቸውን እልም አረኩባቸው። እልም 2 ሚሊዮን ብር አሉ። አሁን እዚህ ጓሮ ወድቀዋል። እኔ ነኝ እኮ የጣልኳቸው። አዎ ቀስቃሽ ነው። ከውስጥ ይቀሰቀሳል። እንዴት እንደምትወድቅ ጥናት ያደርጋል። እልም እንዴት አድርገህ ነው ለምታደርግ? ጥርሷን ሁሉ ጨርስ አደረኩት። ለምን ጨርስ አደረኩት? ስትበላ አብረህ ቆይተህ እልም አደረኩት አይደለ? እንደ ውለታ እንኳን እንደው ይሄን ያህል ዘመን አብረህ ስትበላ ቆይተህ እንኳን በጉን ምኑን ስንት በግ ፈጅተሃል? 7 ዓመት ያዳል በግ፣ ቡሃ በግ፣ የወሰንጋላ ቀይ በግ እያረዱ እየካደሙ እንበላለን። በቃ ጨፍራለን። እዚህ ማማ እንዴት እንላለን። እንዴት ነው የምጨፍረው? ስትጨፍር ቡና ይፈላል ስትጨፍር? ታዲያ ይጎዘጉዝልኛል። ታዲያ ይሄ ሁሉ ተጎዝጉዞ ቆይ እስቲ እንደው እንደ እውነቱ ከሆነ ቆይ እስቲ ስማ። ያምር ነበር በሷ ገባል። ቆይ ስማ፣ እንደ እውነቱ ከሆነ ሲጎዘጎዝልህ፣ ሲፈላልህ፣ ሲታረድልህ ቆይቶ ውለታህ ታዲያ እንዲህ መሆን አለበት? እኛ የምንፈልገው እንዲሞቱ ነው። እንዲሞቱ፣ እንዲያጡ፣ እንዲለምኑ፣ እንዲራቡ ነው። የፈለገው ጥሩ ስራ ብትሰራለት ሰይጣን ዓላማውን አይስትም። ለዚህ ነው ዛሬ በእኛም ትውልድ ላይ ምንም ጥሩ ነገር ቢደረግለት ጥፋት ነው የሚፈልገው። በማረሻ ስትተኩሰው እሱ የተባረከ ነው ይላል። ማር ስታበላው ደግሞ የተረገመ ነው ይላል። እንደዚህ እኮ ነው። በቃ እንደዚህ አይነት ነገር ነው። ለምንድን ነው ይሄ? መለያችን ነው። መንፈሱ የመኖሩ መለያችን ምልክቱ ነው። ብዙ የበረከት ስራ ያደረጋችሁለት ሰው ተመልሶ እናንተኑ ነው የሚጠራው። የተለመደ ነገር ሆኗል ሀገራችን ውስጥ የተለመደ ነው። ለምንድን ነው ቢባል ያው ለዲያብሎስ ሆኖ ውለታ ያደረግ ነው እኮ ለሰው አይደለም። ለክፉ መንፈስ ስለሆነ ክፉ መንፈስ ላደረበት ህይወት ስለሆነ ጥሩ ነገር ያደረግ ነው። ስለዚህ ምላሹ ክፉ መሆን አለበት። እጅ አመዳማሽ ነው እኮ የምትሉት እኮ አለ ምክንያት አይደለም። ለሰይጣኑ ጭምር እየሰጣችሁት ነው። ሰውየው ሲቸገር ወይም ሲጎዳ ማየት አትፈልጉም። በጉዳቱ ላይ ስትደርሱ ለእናንተ የሚመልሰው ግን ክፋትንና ተንኮልን ነው። ማለት ይሄ ማለት ምን ማለት ነው? ይሄው እንደዚህ ነው ማለት ነው። ሲገበር ኖሮ ሁሉ ነገር ተደርጎለት ታርዶለት ሁሉ ነገር ተሟልቶ እንደገና እነሱን መግደል ነው የምፈልገው ይላል። 9 ልጅ ወልዳ ምንም የለ። አሁን ልጆች ሁሉ ተንከራተዋል። አሜሪካን ቢሄዱ ምን ያደርጋሉ? እኔ አብሬ ነው የተወለድኩ። አሜሪካን ናቸው ምን ያደርግላቸዋል? ምናምን መጣ። እሷ አለች እኮ እዚህ እንድመጣ ያደረገችኝ አሜሪካን መጣ። እሳቸው ጋር ሂጂ አለችኝ። ማን ናቸው ስላቸው እሷቸው ናቸው የሚያድኑን። እኛ እዛ ሀገር ብንሄድ አልሆነልንም። አለች እሷ የዛሬ ሳምንት ሄደች። እዚህ ወር ድረስ ተመላልሰን እሷ እምቢ አለች። ወደዚህ አልመጣም አለች። በቃ እኛ እንድንመጣ ያው በእሷም አማካኝነት ተነገራትና አዎ አሁን ትሄዳለህ? ትሄድም እሄዳለሁ። ተመልከክ። ስንት ናችሁ ጠቅላላ? 7 ነን። 7? አዎ በልጅነቷ ነው ያዝናት። በስንት ዓመቷ? በ4 ዓመቷ ገና በህፃንነቷ? አዎ 4 ዓመቷ። አዎ አሁን ስንት ዓመቷ ነው? 74 ዓመቷ። 74 ዓመት ሙሉ ቁጭ ብላ? አዎ በናፍላ ውጣ። በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሲኦል ውስጥ እንገባለን። ሲኦል እንገባለን። ሲኦል እንገባለን። ቶሎ 7 ጮህ ነው። ሲኦል እንገባለን። ሲኦል እንገባለን። አመኑ በልት ባለሽ አይ ጉድ ማን አይ ቡሃ በግና ምናምን ተነሽ ባይ ማን ነው ስምሽ? ደብረ ወርቅ። የሚገርም ነው። ደብረ ወርቅ ብዙ መንፈስ ነበረብሽ። ውቃቢዎች ለምን ትወጃቸዋለሽ? እኔ ምን አውቃለሁ? ምንም አላውቅም። እኔ ምን አውቃለሁ? ያው በልጅነት አብሮ ተመሳስሎ ስለሚኖር ማን ይደፍረዋል? እንትኑም የለም እንጂ መንፈሳዊ ውጊያውም ማሰልጠኑም ይህንን ጠላት ጎጂነቱንም ለማስረዳትም ሆነ ለመቅለጽ ጊዜውም የለም እንጂ። በይ በርቺ።
ተከታታይ ቡሃ በግ ምን እያረድሽ አዳልሞቲ ባለብር ሎቲ እያለ ቁጭ ብሏል። አንችልም። አዎ አዎ። ኧረ በደንብ አሁን መሸለጥ ነው እንደዚህ ብሎ ነገር የምልሽ። እሺ እሺ እሺ። አለበለዚያው ልጆቹን ሁሉ ይፈጃል፣ በየሀገሩ እድላቸውን ሁሉ ያበላሻል። እሺ 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 እሺ። በይበርች የወጣው እንግዲህ ከዚህ ነው፣ ከውስጥ ነው እኮ ለምዶ እኮ። እሺ